እመኝ ስለ አንቺ ምድርን ገለባብጣለሁ። እመኝ ማንደድ ካለብኝ ምድርን አነዳለሁ። አንቺ መጀመሪያ አራት ከአንድ ደው እሺ ተቃጠለ። ሄድኩባት አይደለም እቺ ዘጊ ነይ እንትን ላስገባላት። የታለች ሄለን? ላኪ ሄለን ቁጭ ብላ ትኮመክማለች። ምን አገባ? አይ አለሽ የለሽ? ዋይ አይ ኒድ ቱ አንሰር ላይክ ለምን ብትጠይቀኝ? ከዚህ በፊት ነበረሽ ሜቢ ተለያይተሽ ሊሆን ይችላል ወይስ አሜ ምን አገባ? አይ ፕሮሚስ። እስኪ እሺ የወንድ ልጅ ምርጫሽን ንገረኝ እስኪ። ከወንድ ልጅ በጣም የምትወጂለትን ፓርት 4-5 ንገረኝ እስኪ። ብዙም አያወራም፣ አዳማጭ፣ የሚረዳኝ፣ እግዚአብሔር የሚሰራ እና ሰራተኛ፣ ኃይለኛ ሰራተኛ የሆነ ተግባባል። እኔማ 7ኛ ሰማይ ነው ያለው፣ ይሄ ምድር ላይ የለም። አዳማጭ፣ የሚረዳሽ፣ ብዙ የማያወራ አንቺ ታወሪያለሽ፣ እሱ አያወራም። ይረዳሻል፣ አንቺ ትረጂውም እኮ ደስ የሚለው ስራ ተጠግሮሮ 18 ሰዓት ሰርቶ መጥቶ ይቀልብሻል። አንቺ ቤት ቁጭ ብለሽ ፕሪንስስ ነሽ። ጥፍርሽን ፀጉርሽን እየሞረድሽ ትጠብቂዋለሽ። እሱ ፈግቶ ለፍቶ ይመጣል፣ ተጠግሮሮ ይመጣል። ቀን ስራውን ምኑን ቄራውን ስጋውን የተሸከመ ይመጣል። ቁጭ ብለሽ ይረዳሻል። ከዛስ ይህስ 7ኛ ሰማይ ነው ያለው። የለም በዚህ ምድር ላይ እንደዚህ አይነት ወንድ የለም። አሁን ካሉ ወንዶች እሱ ያለው የሰራሽው ፊልም ላይ ነው፣ ካራክተር ላይ ብቻ ነው ያለው። የለም ኧረ አለ በዚህ ሰዓት ያለው እሱ ምን ነኝ እኔ ተይዣለሁ። መያዝ ብቻ ሳይሆን ተከበቢያለሁ። ሽማግሌ፣ የሰው ሽማግሌ ተምሬ ነው የምልሽ። የቀዘቀዝክ ሰውዬ፣ ተንኮለኛ፣ ምቀኛ፣ በርበሬ ራስ። እሺ ጥሩ ነው፣ መስፈርትሽ ጥሩ ነው። የፍቅር ጥያቄ እሱ ቢጠይቅሽ ነው አንቺ ብትጠይቀው ነው ደስ የሚልሽ? ፕሪንሰስ እኮ ነኝ፣ ፕሪንሰስ ነኝ። ለምንድን ነው ወንድ የምጠይቅ? ወንድ ልጅ ነው እንደ ጋምጣት ያለበት። አይ በጣም ከወደድሽው ካፈቀርሽው አንቺ አይ ውል ነግረዋለሁ። አልፈልግም ካለሽ I don't think so. እኔ ወደ ጆምቢ የሚል ሰው ትሪፕል ጋይስ